በፕላኔታችን ላይ ካሉ ጥንታዊ እጅግ የተወሳሰቡና በአብዛኛው በተሳሳተ መንገድ ከሚረዱ ስልጣኔዎች አንዷ ናት። በመካከለኛው ምስራቅና በእስያ መገናኛ ላይ የምትገኝ እጅግ ግዙፍ ጂኦፖለቲካዊ ኃይልን፣ ሰፊ የነዳጅ ክምችቶችንና ለሺህ ዓመታት የተዘረጋ የባህል ትሩፋትን በእጇ የያዘች ሀገር። ወደ ኢራን እንኳን በደህና መጣችሁ። ወደ 90 ሚሊዮን የሚጠጋ ሕዝብ ያላት ሀገር። ነገር ግን ይህችን ሀገር ዛሬ ላይ በትክክል ለመረዳት በመጀመሪያ ኢራን አንድ ወጥ የሆነች ሀገር አለመሆኗን መገንዘብ ያስፈልጋል። ኢራን ድርብ ሕይወት የምትኖር ሀገር ናት። በአንድ በኩል የመንግሥት ኢራን አለች፣ በከፍተኛ የሃይማኖት መሪ የምትተዳደር፣ ጥብቅ በሆኑ ሃይማኖታዊ ሕጎች፣ በጸረ ምዕራባውያን ፖሊሲና በሥነ ምግባር ፖሊሲ የምትገለጽ እስላማዊት ሀገር። በሌላ በኩል ደግሞ የሕዝብ ኢራን አለች፣ እጅግ የተማረ፣ ከዓለም ጋር የተቆራኘና ተስፋ የማይቆርጥ ጠንካራ ሕዝብ ያላት ሀገር። ከ60 በመቶ በላይ የሚሆነው የሀገሪቱ ዜጋ ሀገሪቱን ከቀየረው አብዮት በኋላ የተወለደ ነው። በአንድ ወቅት በመካከለኛው ምስራቅ እጅግ በፍጥነት ወደ ዘመናዊነት እያመራች የነበረች ሀገር እንዴት በአዳር ወደ እስላማዊ ሪፐብሊክ ተቀየረች? የዛሬዋን ኢራን ለመረዳት ዛሬ ላይ ላሉት ሰዎች ፈጽሞ ወደማይታወቅበት ወደ ጠፋው የድሮ ዘመን መጓዝ አለብን። እንደ አውሮፓውያን አቆጣጠር ከ1979 በፊት የኢራን ምስላዊና ባህላዊ አቀማመጥ ፍጹም የተለየ ነበር። በሀገሪቱ መሪነት ላይ የተቀመጡት የፓህላቪ ሥርወ መንግሥት የመጨረሻው ንጉሥ ሻህ መሐመድ ሬዛ ፓህላቪ ነበሩ። በምዕራባዊው ዓለም ከፍተኛ ድጋፍ የነበራቸው ሻህ ኢራንን ዘመናዊና ሴኩላር ኃይል ሀገር ለማድረግ ራዕይ ሰንቀው ነበር። በነዳጅ ዋጋ መናር ምክንያት ሀብት ወደ ሀገሪቱ በገፍ ይጎርፍ ጀመር። ቴሄራን የመካከለኛው ምስራቅ ፓሪስ የሚል ቅጽል ስም ተሰጥቷት ነበር። በዚህ ዘመን ባህላዊና ሃይማኖታዊ እገዳዎች እየተሰበሩ ነበር። ሴቶች በቤት ውስጥ ተወስነው አልቀሩም። የአደባባይ መድረኮችን ተቆጣጠሩ። አስገዳጁ የራስ መሸፈን ወይም ሂጃብ የድሮ ታሪክ ሆኖ ቀረ። ሴቶች ብሔራዊ የስፖርት ቡድኖችን በማቋቋም እንደ ጣሊያን ካሉ የአውሮፓ ሀገራት ጋር ዓለም አቀፍ የእግር ኳስ ውድድሮችን ያካሄዱ ነበር። በሀገሪቱ ሐይቆች ላይ በውሃ ላይ ሸርተቴ ይዝናኑ ነበር። መኪና ይነዱ ነበር። ወንዶችና ሴቶች በተደበላለቁባቸው የምሽት ክለቦች ይታደሙ ነበር። እንዲሁም ፍጹም የሆነ የባህል ነፃነትን ተላብሰዋል። የሴቷ አካል የፖለቲካ የጦር ሜዳ አልነበረም። ይልቁንም ወደ ዘመናዊነት በፍጥነት የምትገሰግሰው ሀገር ምልክት ነበር። ይህ የባህል ነፃነት የመነጨው ከላይ ከተቀመጠው የመንግሥት ራዕይ ነበር። በንጉሣዊ የዘውድ ባህል ላይ ሻህ ለባለቤታቸው ለእቴጌ ፋራ ዘውድ ማቀናጀታቸው እጅግ ታዋቂ ክስተት ነው። ይህ ተራ የሥርዓት ክንውን አልነበረም። ይልቁንም ለወግ አጥባቂው የህብረተሰብ ክፍል የተላለፈ ጥልቅ መልእክት ነበር። ይህ ድርጊት ሴቶች በሀገር አስተዳደር፣ በኪነ ጥበብ፣ በባህልና በኢራን የወደፊት ዕጣ ፈንታ ውስጥ እኩል አጋር መሆናቸውን የሚያሳይ ትልቅ ምልክት ነበር። ነጩ አብዮትና የኢንዱስትሪው መነቃቃት። ነጩ አብዮት በመባል የሚታወቀው የሻህ ታላቅ የዘመናዊነት ፕሮግራም ታይቶ የማይታወቅ የትምህርት መነቃቃት ፈጠረ። ከ1970ዎቹ የሚገኙት የስታቲስቲክ መረጃዎች እጅግ አስገራሚ ናቸው። የመጀመሪያ ደረጃ ተማሪዎች ቁጥር ከ1.7 ሚሊዮን ወደ 4.1 ሚሊዮን አሻቀበ። የሁለተኛ ደረጃ ተማሪዎች ቁጥር ከ326 ሺህ ገደማ ወደ 2 ሚሊዮን ተጠጋ። የከፍተኛ ትምህርት ዘርፉ ሙሉ በሙሉ ተቀየረ። በ1970ዎቹ አጋማሽ ከነበሩት የ152,000 የዩኒቨርሲቲ ተማሪዎች ውስጥ ወደ 1/3 የሚጠጉት ሴቶች ነበሩ። በ1975 እንደ አውሮፓውያን አቆጣጠር በቴሄራን ዩኒቨርሲቲዎች ከተመረቁ የሕክምና ዶክተሮች ውስጥ 44 በመቶዎቹ ሴቶች ነበሩ። በፋርማኮሎጂ ወይም የመድኃኒት ሳይንስ 47 በመቶ እንዲሁም በትምህርት ዘርፍ 55 በመቶ የሚሆነውን የምሩቃን ድርሻ የያዙት ሴቶች ነበሩ። ኢራናውያን ሴቶች የሀገሪቱ የሳይንስና የምሁራን ሞተር እየሆኑ መጡ። በግዙፉ የነዳጅ ሀብት በመታገዝ የኢራን የመሠረተ ልማት ግንባታ በአስገራሚ ፍጥነት ተስፋፋ። ሩሲያውያን የገነቧቸው የብረት ማቅለጫ ፋብሪካዎች በሀገሪቱ የተፈጥሮ ጋዝ ልውውጥ ቆሙ።
የኢራን የመኪና መገጣጠሚያዎች አብዛኛውን የሀገሪቱን ተሽከርካሪዎች ማምረት ጀመሩ። የኢራን አቋራጭ የባቡር መስመር ተስፋፋ። አደገኛ የሆኑትን የተራራ ሰንሰለቶች በመሰንጠቅ በሰሜን የሚገኘውን የካስፒያን ባህር በደቡብ ካለው የፋርስ ባህረ ሰላጤ ጋር አገናኘ። በወረቀት ላይና በተጨናነቁት ከተሞች ውስጥ ኢራን ሊቆም የማይችል ኃይል ነበረች። ነገር ግን ከሚያንጸባርቀው ዋና ከተማ ውጪ ፍጹም የተለየ እውነታ ነበር። ሻህ ሊያዩት ያልቻሉት ወይም ማየት ያልፈለጉት ስብራት እያደገ ነበር። ታይራን በዲስኮ ሙዚቃ ስትደንስና ሰማይ ጠቀስ ሕንፃዎችን ስትገነባ፣ የነጩ አብዮት ሀብት ግን ወደ ትልቁ የሀገሪቱ ክፍሎች መድረስ አልቻለም። በኢራን ከፍተኛ ሜዳዎችና ተራራማ አካባቢዎች ከ60 ሺህ በላይ የገጠር መንደሮች ከውጭው ዓለም ተገለው ቀሩ። ከአስቸጋሪው መሬት ጋር ለሚታገሉት በሚሊዮን የሚቆጠሩ አርብቶ አደሮች ዘመናዊነት ባዕድ ጽንሰ ሐሳብ ነበር። መንግሥት የገጠሩን መሃይምነት ለመዋጋት ሲል ነጭ ድንኳኖች የተሰኙ ተንቀሳቃሽ ትምህርት ቤቶችን አቋቋመ። እነዚህ ድንኳኖች ዘላኖቹን እየተከተሉ በየዓመቱ ለ70 ሺህ የዘላን ልጆች ትምህርት በማድረስ ስኬታማ ነበሩ። ነገር ግን ትምህርት ብቻውን በሕዝቡ መካከል የተፈጠረውን ግዙፍ የሀብትና የባህል ክፍተት ሊያጠባ አልቻለም። በገዢዎችና በገጠሩ ድሃ ማኅበረሰብ መካከል ያለው መራራቅ ጣራ የነካው በ1971 ነበር። ሻህ ታላቁ ሳይረስ የመሠረተውን የፋርስ ኢምፓየር 2500ኛ ዓመት ለማክበር በጥንታዊቷ የፐርሴፓሊስ ፍርስራሽ ውስጥ በሚሊዮን ዶላሮች የሚቆጠር እጅግ የተንደላቀቀ ድግስ አዘጋጁ። የውጭ አገር መሪዎች ከፓሪስ በልዩ አውሮፕላን በመጣ ሻምፓይን ሲዝናኑ፣ በአቅራቢያው ባሉ ግዛቶች ውስጥ የሚኖሩ በሚሊዮን የሚቆጠሩ ኢራናውያን ግን በከባድ ድርቅና በድህነት ይሰቃዩ ነበር። ፍጹም የሆነ ኃይል እንዳላቸው ለማሳየት ሻህ ምዕራባውያን ሊያቀርቡት በሚችሉት እጅግ ዘመናዊ የጦር መሳሪያዎች ሀገሪቱን ለማስታጠቅ በቢሊዮን የሚቆጠር ዶላሮች አፈሰሱ። የሀገር ውስጥ ቁጥጥራቸውን ለማስጠበቅ ደግሞ በሲአይኤ የሰለጠነ ሳቫክ በመባል የሚታወቅ ጨካኝ ምስጢራዊ ፖሊስ አቋቋሙ። የፖለቲካ ተቃውሞ ፍጹም የተከለከለ ነበር። የግራ ዘመም ምሁራን፣ ኮሚኒስት ተማሪዎችና ባህላዊ የሃይማኖት መሪዎች በከፍተኛ ክትትል ስር ነበሩ። ይታሰሩና ይገረፉም ነበር። ወግ አጥባቂዎች በእስላማዊ ማንነታቸው ላይ በግድ በተጫነ ምዕራባዊነት ጥቃት እንደደረሰባቸው ተሰማቸው። ማርክሲስቶች የኢኮኖሚ እኩልነትን ፈልገዋል። ተማሪዎች ደግሞ ዲሞክራሲን ጠየቁ። ምንም የሚያመሳስላቸው ነገር አልነበረም ከአንድ ነገር በስተቀር፣ እሱም የፒኮክ ዙፋኑን ከሥልጣን የመጣል የጋለ ፍላጎት ነበር። በነሐሴ 1978 በደቡባዊቷ ከተማ አባዳን የሚገኘው ሲኒማ ኤሪክሰን ሆን ተብሎ በእሳት ጋየ። ከ400 በላይ ሰዎች በሕይወት እያሉ ተቃጠሉ። ምንም እንኳን ድርጊቱ የተፈጸመው በእስላማዊ ታጣቂዎች መሆኑ በኋላ ቢረጋገጥም፣ ሕዝቡ ግን ወዲያውኑ ጥፋቱን በሳቫክና በሻይ ላይ አላከከው። ይህ ክስተት ዱቄቱን ባሩድ ያፈነዳው ብልጭታ ነበር። ተቃውሞ በመላ ሀገሪቱ ፈነዳ። እነዚህ ተቃውሞዎች የሃይማኖት ሰልፎች ብቻ አልነበሩም። እጅግ ግዙፍና የተለያየ ስብስብ ነበረው። የኮሚኒስት አማጺ ቡድኖች፣ የመካከለኛው መደብ ነጋዴዎች፣ ሴኩላር ዩኒቨርሲቲ ተማሪዎችና ሃይማኖተኛው የሰራተኛው መደብ ትከሻ ለትከሻ ተሰልፈው ዘመቱ። የለውጡ መነሻ ነጥብ የመጣው በመስከረም 1978 በቴሄራን የጃሌህ አደባባይ ነበር። ወታደሮች በሰልፈኞች ላይ ተኩስ በመክፈት በርካታ ሰዎችን ገደሉ። ይህ ቀንም ለዘላለም ጥቁር አርብ ወይም ብላክ ፍራይዴ ተብሎ ይታወቃል። ይህንን ጭፍጨፋ ተከትሎ የነዳጅ ሰራተኞች በመላው ሀገሪቱ የሥራ ማቆም አድማ በማድረግ የኢራንን ኢኮኖሚ ሙሉ በሙሉ ሽባ አደረጉት። የአገዛዙ የጀርባ አጥንት ተሰበረ። በጃንዋሪ 16 1979 የኢራኑ ሻህ ሁኔታው ሙሉ በሙሉ ከቁጥጥራቸው ውጪ መሆኑን በመገንዘብ አውሮፕላን ተሳፍረው ሀገሪቱን ለቀው በመውጣት ተሰደዱ። የ2500 ዓመቱ የፋርስ ንጉሣዊ አገዛዝ በወራት ጊዜ ውስጥ ፈረሰ። በወቅቱ በነበረው አገዛዝ ምክንያት በተለያዩ ጊዜ በመታሰራቸው ምክንያት ከሀገር የወጡት አያቶላህ ካሚኒ የኢራኑ ሻህ በወጣ በሳምንቱ ከ14 ዓመታት የስደት ሕይወት በኋላ ወደ ሀገር ተመለሱ። ለነጻነት ለታገሉት ሴኩላሪስቶች፣ ተማሪዎችና ሴቶች ካሚኒ ዲሞክራሲያዊ ሪፐብሊክን ለመመስረት የሚረዱ ጊዜያዊ መንፈሳዊ መሪ ተደርገው ይታዩ ነበር።
ግን እጅግ አሰቃቂ ስህተት ተሳስተው ነበር። ንጉሳዊ አገዛዝ እንደፈረሰ እጅግ ርኅራኄ የሌለው የሥልጣን ሽኩቻ ተጀመረ። ኻሜኒና በጥሩ ሁኔታ የተደራጁት የሃይማኖት አባቶች ኔትወርክ ሙሉ ሥልጣንን በፍጥነት ጠቅልለው ያዙ። በተካሄደው ብሔራዊ ሕዝበ ውሳኔም ወይም ሪፍረንደም መንግሥት በይፋ ወደ ኢራን እስላማዊ ሪፐብሊክ ወይም ኢስላሚክ ሪፐብሊክ ኦፍ ኢራን ተለወጠ። አዲሱ ሕገ መንግሥትም ከፍተኛውንና መለኮታዊውን ሥልጣን ለጠቅላይ መሪው ወይም ለሱፕሪም ሊደሩ ሰጠ። አብዮቱን የገነባው ጥምረት ወዲያውኑ ፈረሰ። ማርክሲስቶች፣ ሊበራሎችና ተማሪዎች በዘዴ ታሰሩ ወይም ተገደሉ። ነገር ግን የአዲሱ አገዛዝ የመጀመሪያ ሰለባዎች የኢራን ሴቶች ነበሩ። በወራት ጊዜ ውስጥ የ1970ዎቹ ደማቅ ነፃነቶች ተሰረዙ። በአደባባይ ለሚገኙ ሴቶች በሙሉ ሂጃብ ማድረግ በጥብቅ አስገዳጅ ሆነ። ሴት ዳኞች ከሥራ ተባረሩ። የጋብቻና የቤተሰብ ሕጎች በሴቶች ላይ አድሏዊ ወደ ሆነው ሥርዓት ተቀየሩ። የሴቷ አካል ዳግመኛ የፖለቲካዊ የጦር ሜዳ ሆነ። የጸረ ምዕራባውያኑን ስሜት ይበልጥ ለማጠናከር ጽንፈኛ የኢራን ተማሪዎች በ1979 በቴህራን የሚገኘው የዩናይትድ ስቴትስ ኤምባሲ ላይ ጥቃት በመሰንዘር 52 አሜሪካውያንን ለ444 ቀናት አገቱ። ይህ ክስተት ኢራንን ከምዕራቡ ዓለም ለዘላለም አገለላት። ነገር ግን የእስላማዊቷ ሪፐብሊክን ሥልጣን በጽኑ ያጸናው ትልቁ ምክንያት የመጣው ከድንበር ማዶ ነበር። በመስከረም 1980 ከኢራን አብዮት በኋላ የተፈጠረውን ቀውስ ለመጠቀም በማሰብ የኢራቁ አምባገነን ሳዳም ሁሴን ግዙፍ ወታደራዊ ወረራ ጀመረ። የኢራን ኢራቅ ጦርነት ለ8 ዓመታት የዘለቀ ሲሆን የአንደኛው ዓለም ጦርነት አይነት የምሽግ ውጊያዎችን፣ የሰው ማዕበል ጥቃቶችንና ኢራቅ የተጠቀመችባቸውን አውዳሚ የኬሚካል መሳሪያዎችን ያካተተ ነበር። ከግማሽ ሚሊዮን በላይ ሕይወት ጠፍቷል። ነገር ግን በፖለቲካዊ አንጻር ጦርነቱ ለሃይማኖት አገዛዙ ትልቅ ስጦታ ነበር። ጦርነቱ የሕዝቡን የህልውና ስሜት አንድ አደረገው። ይህም መንግሥት ማንኛውንም የውስጥ ተቃዋሚ ኃይል ሙሉ በሙሉ እንዲጨፈጭፍ ዕድል ሰጠው። እስላማዊቷ ሪፐብሊክ በደም ታተመች። ወደ ዛሬዋ ኢራን ስንመጣ ከአብዮቱ አመድ ውስጥ የወጣችው ኢራን ጥልቅ ቅራኔዎች የሞሉባት ማኅበረሰቡን እናገኛታለን። ለ10 ዓመታት የተጣለባት ከባድ ዓለም አቀፍ ማዕቀብ ኢኮኖሚዋን ሽባ አድርጎታል። የኢራን ሪያል የመግዛት አቅም እጅግ አሽቆልቁሏል። የዋጋ ግሽበት የመካከለኛውን መደብ ዜጎችን ቁጠባ አሟጦታል። መንግሥት በፕሮክሲ ታጣቂዎች አማካኝነት ወታደራዊ ኃይሉን በመላው መካከለኛው ምስራቅ ሳያንጸባርቅ የራሱ ሕዝብ ግን በኑሮ ውድነት ታፍኗል። ይህ ታፍኖ የቆየው የሕዝብ ብሶት በመጨረሻ የሚፈነዳበት ጊዜ ሩቅ አልነበረም። በሴፕቴምበር 2022 የ22 ዓመቷ ወጣት ማሃሻ አሚኒ ሂጃቧን በአግባቡ አላደረገችም በሚል በቴህራን የሥነ ምግባር ፖሊሶች ተያዘች። ከ3 ቀናት በኋላ በፖሊስ ቁጥጥር ስር እያለች ሕይወቷ አለፈ። የእርሷ ሞት የብሶቱን ዱቄት ባሩድ አፈነዳው። በጂንዚ ወጣቶችና በእጅግ ደፋር ሴቶች የተመራው ሴት ሕይወት ነፃነት የተሰኘው ንቅናቄ በሁሉም የኢራን ግዛቶች ውስጥ ተሰራጨ። የመንግሥት ምላሽ ግን እጅግ ጨካኝ ነበር። አካላዊ የጎዳና ላይ ተቃውሞዎች በኃይል ታፈኑ። ነገር ግን የሥነ ልቦናው የፍርሃት ግድግዳ ለዘላለም ፈርሷል። ዛሬም ድረስ ስፍር ቁጥር የሌላቸው ሴቶች የገዛ አካላቸውን ሉዓላዊነት ለማስከበር ሲሉ በየቀኑ የመታሰር አደጋን ተጋፍጠው ያለ አስገዳጁ ሂጃብ በቴህራን ጎዳኖች ላይ ይራመዳሉ። ይህ የውስጥ ትግል ከውጭው ዓለም ጋር ከገጠመው አስፈሪ ጦርነት ጋር ተዳምሮ አገሪቱን ወደ አዲስ ምዕራፍ አሸጋገራት። በቅርቡ አሜሪካና እስራኤል በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ ታይቶ የማይታወቅ ግዙፍ የአየር ላይ ጥቃት ፈጸሙ። በዚህ ታሪካዊ ማዕበል ውስጥ ለ36 ተከታታይ ዓመታት ኢራንን በከፍተኛ የሃይማኖትና የፖለቲካ ሥልጣን በብረት መዳፍ ሲመሩ የነበሩት ጠቅላይ መሪ አያቶላ አልካሚኒ በተፈጸመባቸው ድንገተኛ ጥቃት ሕይወታቸው አለፈ። መንግሥት የጠቅላይ መሪውን ሞት ተከትሎ በመላው ሀገሪቱ የ40 ቀናት ብሔራዊ የሐዘን ጊዜ አዋጅ አወጀ። ነገር ግን ከኢራን ድንበር ማዶ ያለው ምስል የዚህ ፍጹም ተቃራኒ ነበር። በአውሮፓና በአሜሪካ በስደት የሚኖሩ በሚሊዮኖች የሚቆጠሩ ኢራናውያን የካሚኒን ሞት ዜና እንደሰሙ የነፃነት ቀን እንደመጣላቸው ቆጥረው በአደባባይ ወጥተው በደስታ ሲጨፍሩ፣
ሲዘምሩና ጣፋጭ ምግቦችን ሲያከፋፍሉ ዓለም ተመልክቷል። ከፖለቲካው መጋረጃ ጀርባ ያለችው እውነተኛዋ ኢራን ከዓለም አቀፍ የፖለቲካ ትኩሳትና ከጦርነት ዜናዎች ባሻገር ሌላ እጅግ አስገራሚ የሆነችና የተረጋጋች ኢራን አለች። ይህች ኢራን በዓለም አቀፍ ሚዲያዎች መነጽር ብዙ ጊዜ የምትዛባ፣ ማንነቷም በስህተት ከአረቡ ዓለም ጋር የሚደባለቅባት ሀገር ናት። ነገር ግን ኢራናውያን አረቦች አይደሉም። የራሳቸው የሆነ ጥልቅ ታሪክ፣ የዳበረ ስልጣኔና ለየት ያለ ማንነት ያላቸው ፋርሳውያን ናቸው። የሀገሪቱም ዋነኛ መግባቢያ ቋንቋ ጥንታዊውና ስነ ግጥማዊው ፋርስኛ ነው። ወደ ኢራን ዋና ከተማ ወደ ታሂራን ለሚገባ ማንኛውም መንገደኛ የመጀመሪያውና እጅግ አስደናቂው የከተማ ምልክት የአዛዲ ሐውልት ነው። ይህ ግዙፍ ነጭ ሐውልት የከተማዋ መግቢያ በር ብቻ ሳይሆን የኢራንን የዘመናት ታሪክና ውጣ ውረድ በዝምታ የሚመሰክር የድንጋይ ላይ ማህደር ነው። በመጀመሪያ ሻህድ ወይም የንጉሥ መታሰቢያ በሚል ስም የተገነባው ይህ ሐውልት እንደ አውሮፓውያን አቆጣጠር በ1971 የፋርስ ኢምፓየር 2500ኛ ዓመትን ለማክበር በንጉሥ ሻህ ትዕዛዝ ነበር የቆመው። በወቅቱ ገና የ24 ዓመት ወጣት በነበረው በኢራናዊ አርክቴክት ሁሴን አማናት ዲዛይን የተደረገው ይህ ሐውልት የጥንታዊቷን ፋርስ የሥነ ሕንፃ ጥበብና ዘመናዊውን እስላማዊ ጂኦሜትሪ እጅግ በሚያስደንቅ ሁኔታ አዋህዶ የያዘ ነው። ከ1979 አብዮት በኋላ ስሙ ወደ አዛዲ ወይም በፋርስኛ ነፃነት ማለት ነው የተቀየረ ሲሆን ለበርካታ አስርተ ዓመታት ግዙፍ ሕዝባዊ ሰልፎች፣ አብዮቶችና የቅርብ ጊዜው የሴት ሕይወት ነፃነት ታሪካዊ የትግል መድረክ በመሆን አገልግሏል። ይህ ሐውልት የኢራን ሕዝብ የጽናትና የነፃነት ተምሳሌት ሆኖ ዘመናት ተሻግሯል። ከ15 ሚሊዮን በላይ ነዋሪዎችን ያቀፈው ግዙፉ ዋና ከተማ ታሂራን ዘመናዊነትን ከጥንታዊነት ጋር አዋህዳ የያዘች ከተማ ናት። የከተማዋ የደም ስር የሆነውና በቀን በሚሊዮኖች የሚቆጠሩ መንገደኞችን የሚያጓጉዘው የታሂራን ሜትሮ በዓለማችን ካሉ እጅግ ሰፊና በዋጋ ደረጃም እጅግ አነስተኛ ከሚባሉ የትራንስፖርት መረቦች አንዱ ነው። ይሁን እንጂ ሀገሪቱ ለረጅም ዓመታት በዓለም አቀፍ ማዕቀብ ስር በመቆየቷ የራሱን ልዩ የኢኮኖሚ ገጽታ ፈጥሯል። ዓለም አቀፍ የባንክ ካርዶች በኢራን ውስጥ አይሰሩም። በመሆኑም ግብይት ሙሉ በሙሉ በጥሬ ገንዘብና በሀገር ውስጥ የባንክ አውታሮች ላይ ብቻ የተመሰረተ ነው። የገንዘብ ምንዛሬው ማሽቆልቆል ደግሞ ነዋሪዎች በሚሊዮን የሚቆጠሩ ሪያሎችን በየዕለቱ እንዲያንቀሳቅሱ ያስገድዳቸዋል። ነገር ግን ይህ ማዕቀብ የአገሪቱን የንግድ ግዝፈት አላቆመውም። በቴሄራን የሚገኘውና ከዓለማችን ግዙፍ የገበያ ማዕከላት አንዱ የሆነው ኢራን ሞል ሀገሪቱ በብቸኝነት የምትጓዝበትን የኢኮኖሚ መላምትና ጥንካሬ ያሳያል። የኢራን ውበት በብዝሃነቷ ውስጥ ይገኛል። በደቡባዊ የባህር ጠረፎች አካባቢ ከዘመናት በፊት በህንድ ውቅያኖስ የንግድ መስመር መጥተው የሰፈሩ አፍሪካውያን ዘሮች አፍሮ ኢራናውያን የራሳቸውን ደማቅ የሙዚቃና የባህል ቀለም ጠብቀው ይገኛሉ። ከዚህም ባሻገር ሀገሪቱ ጥብቅ ኢስላማዊ ሪፐብሊክ ብትሆንም በታሪካዊቷ ኢስፋሃን ከተማ የአርሜናውያን ኦርቶዶክስ ቤተክርስቲያንና የአይሁድ ምኩራቦች ከታላላቅ መስጊዶች ጋር ተጎራብተው መቆማቸው የሀገሪቱን የዘመናት የመቻቻል ታሪክ ይመሰክራል። የራሳቸው የሆነ የፀሐይ ዘመን አቆጣጠር ወይም ሶላር ሂጃር ካላንደር ያላቸው ፋርሳውያን አዲስ ዓመታቸውን ኖሩዝ በሚል ደማቅ ባህላዊ ስነ ስርዓት በየዓመቱ ያከብሩታል። ታዲያ ይህ ሁሉ እጅግ ማራኪ የህዝብ ታሪክ፣ ጥልቅ ባህልና ማህበራዊ ትስስር ዛሬም ድረስ በፖለቲካዊ ውጥረቶችና በማዕቀብ ጥላ ስር ተሸፍኖ ይገኛል። ዛሬ የኢራን ህዝብ በተለይም ደፋሩ ወጣት ትውልድ ይህንን የተሰረቀበትን ዘመንና የታፈነ ማንነቱን ዳግም ለአደባባይ ለማብቃት በማያባራ ትግል ላይ ነው። እነዚህ በ1970ዎቹ የሰውነት ሉዓላዊነትን አውጀው የነበሩ እናቶች ዛሬ ባይኖሩም ልጆቻቸው ግን የነገዋን ነፃ ኢራን ዳግም ለመገንባት በሚያደርጉት ጉዞ ወደ ኋላ አይሉም። የፋርሳውያን ታሪክ ገና አልተጠናቀቀም። ወደ መካከለኛው ምስራቅ ልብና ከፖለቲካው መጋረጃ ጀርባ ወዳለችው እውነተኛዋ ኢራን ባደረግነው በዚህ ጥልቅ የጉዞና የታሪክ ዳሰሳ አብራችሁን ስለነበራችሁ እናመሰግናለን።